አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ክርስቲያን ወገኖቻችን እንዴት ናችሁ? ሀባይብ እኔ ደህና ነኝ አልሐምዱሊላህ። ቻናሌን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ላደረጋችሁልኝ እህቶች ወንድሞች ከልብ አድርጌ አመሰግናለሁ። ያኸዋት አሁንም ላይክ እያደረጋችሁ ኢንሻአላህ ዛሬ ይዤላችሁ የመጣሁት ስደት ያለያያቸውን የሀላል ጥንዶች ትረካ ነው ማለት ነው። ኢንሻአላህ ትረካ አንድ ይጀምራለሁ። ኢንሻአላህ አብዛኛዎቻችን እንማርበታለን ብዬ አስባለሁ ማለት ነው። እንዲሁም ደግሞ ተራርቃችሁ ላላችሁ የትዳር ዓለም ትኩረት እንዲሰጡ ያደርጋል፣ ፍቅርን ይጨምራል ብዬ አስባለሁ። ትማሩበታላችሁ። ሸር፣ ላይክ፣ ኮሜንት አድርጉ። ሌሎች እህቶቻችንን እንዲማሩበት ላይክ አድርጉ። ከሌሎች ጋር ተደራሽ እንዲሆን ላይክ አድርጉልኝ። አመሰግናለሁ። እንዲሁም የእናንተ እገዛ የእናንተ ድጋፍ ያስፈልገኛል። ላይክ አድርጉልኝ አኸዋት፣ ምንም አይከፈልበትም ላይክ ብታደርጉ ማለት ነው። አመሰግናለሁ። እስኪ ላይክ አድርጉ። ላይክ አደረጋችሁ ሀባይብ፣ ላይክ ላደረጋችሁልኝ አመሰግናለሁ። እሺ ኢንሻአላህ አሁን ደግሞ የምቀጥለው ትረካውን ነው ማለት ነው። ሀላል ጥንዶች፣ ስደት ያለያያችሁ ሀላል ጥንዶች ባል እንዲህ ይላል። አንቺን ለመናፈቅ 1000 ማይሎችን ካንቺ መራቅ አያስፈልግም። አንቺን ለመናፈቅ ለብዙ ጊዜያት ካንቺ መራቅ አያስፈልገኝም። በቃ አማራጭ የለኝም። ከአጠገቤ የሆነች ትናፍቂኛለሽ። ሌላ ነገር ማሰብ አልችልም። የኔ ውድ ምን ያክል እንደምትናፍቂኝ በቃላት መግለጽ አልችልም። እንደ እብድ የሚያደርገኝ ናፍቆት ይሰማኛል። በጣም እወድሻለሁ የኔ ውድ። ተራርቆ መኖር በጣም ግራ ያጋባል። ምክንያቱም አንቺ እንደምትናፍቂኝ እናፍቅሻለሁ ወይስ አንቺ ረስተሽኝ ይሆናል ብዬ በሁለት ሀሳብ ውስጥ መግባቴ ነው። ያንቺን ባላውቅም እኔ ግን ሁሌም ትናፍቂኛለሽ የኔ ማር። ከናፈኩሽ ትደዊ ነበር፣ ከፈለግሽኝ ትጠይቂ ነበር። ስለ እኔ ብትጨነቂ ከሆነ በተግባር አሳይኝ። ይህ ካልሆነ ግን ሁሉም ውሸት ነው። ፍቅርሽን በተግባር አሳይኝ፣ ካልሆነ ጊዜን አታቃጥልብኝ። አልደብቅሽም፣ በጣም ነው የናፈቅሽኝ ውዴ። ከአይኔ ብትርቂም በፍጹም ከአእምሮ ያልጠፋሽም። በጣም ናፍቄያለሁ። እናም ከልቤ ወድሻለሁ የኔ ቆንጆ፣ ቶሎ ነይልኝ። አንዳንዴ ጥሩ ትዝታዎች ከመጥፎ ትዝታዎች የበለጠ ይጎዱናል። አንቺ ጋር ያሳለፍኩት የደስታ ጊዜ ከአእምሮዬ ሊጠፋ አልቻለም። ሁሌም ትናፍቂኛለሽ፣ ናፍቀሽኛል። ድምፅሽ፣ ፈገግታሽና ጠረንሽ ይናፍቀኛል። እቅፍሽ ይናፍቀኛል። ሳቅ ጨዋታሽና እንክብካቤሽ ተናፋቂ ነው። ወይ ገልጬ ላልጨርሰው ነገር ጀመርኩት የኔ ፍቅር። ሁሉ ነገርሽ ይናፍቀኛል። ደግሞ ያንቺ ናፍቆት ጊዜና ቦታ ከአንቺ መለየት የሚያስከትለውን ህመም እችለዋለሁ ብዬ ነበር፣ ግን አልቻልኩም። የኔ ፍቅር ተመለሽ ባክሽ። አንቺን ሳላገኝ ከቆየው አብዳለሁ ብዬ ፈራለሁ የኔ ውድ፣ እወድሻለሁ። የተሰማኝ ናፍቆት ህመም መናገር ሲያቅተኝ አይኖቼ የናፍቆት እንባ ማንባት ጀመሩ። የኔ ፍቅር ናፍቆትሽ ብሶብኝ ወደ ህመም ተቀይሮብኛል። ካሰብሽልኝ ድምፅሽን አሰሚኝ፣ ትንሽ እረጋጋለሁ። በህይወቴ ውስጥ አንድ ሰው ብቻ ነው ያለው፣ ታውቂያለሽ አይደል? አንቺ ብቸኛዋ የልቤ ሰው እንደሆንሽ። አንቺ ስትርቂኝ ልቤ ዋና ይሆናል። ብቸኝነት እንዲሰማኝ አታድርጊኝ የኔ ማር። እንደምትመለሽ እውነት ነው። እንደማትመለሽ ሰው ሁሉ አውቋል፣ እውነቱን አውቋል። እኔ ግን አንቺን መጠበቅ አላቆምም። አንቺን መርሳት አልችልም። በየትም ቦታ ሁኜ ስለ አንቺ ማሰብ አላቆምም የኔ እናት። ሁሌም ከውስጤን አጠፊም። አንቺ የኔ አበባ፣ ስታስቢው እንዴት ረሳሻለሁ? ከሩቅ ስለሆንሽ እንዳረብሽሽ ብዬ ነው እንጂ ስለማትናፍቂኝ አይደለም የጠፋሁት። አትጠራጠሪ፣ ሁሌም ትናፍቂኛለሽ የኔ ፍቅር። በጣም ናፍቆሽኛል፣ ግን ይህን
ለማቆም የሚያስችለኝ ሁሉ አደርጋለሁ። የናፍቆት መልእክቴ ድረስሽ የኔ ማር። ሰዎች ናፍቆት የፍቅር አካል ነው ይላሉ። ስትርቂኝ ሁሉም ነገር ገባኝ። እንደዚህ ከናፈቅሽኝ በጣም ወድሻለሁ ማለት ነው። አንዳንድ ጊዜ በአካባቢ አላገኝሽም። የዛኔ ምን እንደሚሰማኝ ታውቂያለሽ? ብቸኝነትና ባዶነት ስሜት ይሰማኛል። የኔ ፍቅር አትራቂኝ እባክሽ፣ ትናፍቂኛለሽ። አይሚስ ዩ በጣም እንደምወድሽ ሰው አታርቂኝ። ስላንቺ የሚያስብልሽን ሰው እና በንጹህ ልቡ የወደደሽን ሰው አትግፊ። ምክንያቱም አንድ ቀን ሰው ሁሉ ፊቱን ሲያዞርብሽ ያ ሰው ይናፍቅሽ ይሆናል። ምንም ብታደርግኝ ላንቺ ማሰብ አላቆምም። አንቺ እስክትሄጂ ድረስ ብቸኝነት ስሜት ተሰምቶኝ አያውቅም ነበር። አመቱን ሙሉ ትናፍቂኛለሽ። አይሚስ ዩ የኔ ቆንጆ። ናፍቆትና መለያየት ስቃይ ነው። ገና ከመሄድሽ ናፈኩኝ፣ ናፍቆት ጠላሁኝ። የኔ ህይወት በጣም እወድሻለሁ። የኔ ውድ ስላናገርሽኝ የኔ ውድ ሳታናግሪኝ ስለቆየሁ አልናፈኩሽም ማለት አይደለም። የኑሮ ሩጫ በዝቶ ሳልደውልልሽ ስለቆየው ይቅር በይኝ የኔ ማር። ሁሌም ትናፍቂኛለሽ። አይ ሚስ ዩ ሶ ማች። ብዙ ከባድ ነገሮችን እያሳለፍኩ ነው። በሰው ሀገር ላይ ናፍቆትሽን ሲጨምር አቅም አሳጥቶኛል። የኔ ፍቅር ቢያንስ ድምፅሽን አሰሚኝ፣ በሱ እረጋጋለሁ። ስትናፍቂኝ ድሮ የተላላክነውን መልእክቶች ከሞባይሌ ላይ እያየው እንደ እብድ ብቻዬን እስቃለሁ። አንቺ ተናፋቂ መቼም አልረሳሽም። አይ ኔቨር ፎርጌት ዩ ማይ ዋይፍ። የኔ ውድ ካንቺ ርቆ መኖር ከባድ ነው። ሀዘንና ደስታዬን ብነግርሽ እና ብታዝናኝ ደስ ይለኝ ነበር። በዛ ላይ ናፍቆትሽ እያስጨነቀኝ ነው። ደውለሽ አናግሪኝ የኔ ውድ። ከአንቺ ጋር መጫወት ናፍቆኛል። አብረን ያሳለፍነው ጊዜያትና በእያንዳንዱ ደቂቃ ያወራነው ነገር በአእምሮ ይመሳሰላሉ። ሁሌ በትዝታ ወደኋላ ትጎትችኛለሽ። ከአንቺ ርቄ የማሳልፋቸው ቀናቶች በሕይወት ኖሬ እንዳልኖርኳቸው ይሰማኛል። ከአንቺ የማትጠግቢ ልዩ ሴት አንቺ የማትጠገቢ ልዩ ሴት ስለሆንሽ ሁሌም ትናፍቂኛለሽ የኔ ፍቅር። አይኖችን ስጨፍን አይሻለሁ፣ ተኝቼም በህልሜ አይሻለሁ። አይኖችን ስገልጥም በሀሳብ ከአንቺ ጋር ነኝ። ከኔ መራቅሽ የበለጠ እንዲናፍቅ ያደርገኛል። የኔ ቆንጆ ተመለሽ። ወደ አንቺ ለመምጣት እቸኩላለሁ። ሁሉም ነገር ያስተማርሽኝ አንቺ ነሽ። ስትናፍቂኝ ፎቶሽን እያየሁ ፈገግ እላለሁ። አንቺ የደስታ ምንጭ አትራቂኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ?